ከያላችሁበት ሰላምታችሁ ድረስ ይያል ለዛሬ ይዘንላችሁ የመጣን መሰናዶ ደግሞ በጣም የሚገርመው ከትግራይ ማለት ከአዶናይ እናት ለሰይፉ ፋንታውንና መሰለችው የሰጠችው መልስ በጣም አነጋጋሪ ሆኗል። የአዶናይ እናት እንደተናገረችው ከሆነ ደግሞ ቀደም ብሎ በሰይፉ ፋንታውን ሾው ላይ ስለ ልጇ የተናገረው ነገር ሁሉ ለአንድ እናት ምን ያህል እንደሚያማትና እንደሚያስከፋትም ጭምር ተናግራለች። በተለይ እሷ አጽንኦት ሰጥታ የተናገረችው ነገር ቢኖር ደግሞ በተለይ ሰይፉ ፋንታውን ሾው ላይ ልጄን በጣም እንዲያፍርና የማንነቱ ሳይሆን በማንነቱ ያላረገበትን ስራው ያልሆነው ነገር ጠርቶ ልጄ እንዲሸማቀቅና ካለው ደረጃ ላይ ዝቅ ብሎ እንዲወርድ ያደረገውን ተግባር ይቃወማለሁ ብላ ወሬዋን የጀመረችው ቀጥላ ደግሞ እጅግ በጣም ለሰይፉ ፋንታውን የተናገረችው ከአንድ እናት የሚጠበቅ ንግግርና ለሰይፉ ፋንታውን እንዲደርስ የምትፈልገው ነገር ተናግራለች። የተከበራችሁ ተመልካቾቻችን በተለይ በዚሁ አዲስ ቻናላችን መተናል። አዲስ ለሆናችሁ ይህን ቻናላችን ሰብስክራይብ ያደረጋችሁ ላይክ አድርጉን አግዙን እንላለን። ከትግራይ ደግሞ ያለው ሁኔታ በዚህ በአማርኛ ወደ እናንተ እናደርሳለን። አዲሱና ጥሩ የሆነውን ዜና ሳይጨመርበት ሳይቀንስበት ያለውን ነገር ወደ እናንተ እናደርሳለን። የተከበራችሁና የተወደዳችሁ ማለት ነው። እና ሰይፉ ፋንታውን ቅድም ብሎ ስለ አዶናይ የተናገረው ነገር እኔ ለሀገር የሚጠቅም ለቀጣይ ትውልድም የሆነ ነገር አሻራ የሚያሳርፍ እንጂ በሆነ ነገር ተጽዕኖ ያለው ከሆነ ነገር ለመውጣት የሚያስብ የሆነ አሪያ ያልሆነ ሰው እዚህ ሾው ላይ ማቅረብ ተገቢ አይደለም ብዬ ስለማስብ ብሎ ለተናገረው ለቀድሞ ህይወቱ በተለይ ለአዶናይ የነበረውን ህይወት እንዲያ ጥሩ ስላልሆነ አመለካከቱም ጥሩ ስላልሆነ አዶናይ እንዲሸማቀቅ አድርጓል ብሎ የኢትዮጵያ ህዝብ እንደተነሳበት እናውቃለን ማለት ነው። ስለዚህ በዚህ ጉዳይ ደግሞ የአዶናይ እናት ልጄ ጠንካራ ነው፣ ልጄ የማይታለፈውን አልፏል። ድሮም ከዚህ ከትግራይ ወይም ከመቀሌ ወደ አሜሪካ ካናዳ ሲጓዝም በራሱ ተነሳሽነትና በራሱ አደርጋለሁ የሚለው ነገር እንደሆነ ያደረገው ተናግራለች ማለት ነው። ከዛ እዛ ሆኖም ሳለ ህይወቱን በራሱ ያስተዳድር ነበር። ህይወቱ ማንም ሳያግዘው ማንም ሳይረዳው ወደ ራሱ ዓለም ገብቶ የራሱን ህይወት እየኖረ ነበር። ስለዚህ ልጄ ገና ሲወለድ ራሱ እጅግ በጣም ጠንካራ ነው። ከልጆቹ ሁሉ ይበልጥ በእድሜው ታናሽ ቢሆንም ታናሾችም ቢኖሩም ግን እሱ ከታላቆቹ ይልቅ ታናሽ ሆኖ ለተላቀቹ በአስተሳሰብ ባካሄድ በሁሉም ነገር አስተዋይ ብልህ ልጅ እንደነበረ አውቃለሁ። ለዛ ነው አሁን እዚህ ላይ የደረሰው። እኔ አንዳንድ ጊዜ ይሄ ልጄ ነው ወይ እላለሁ። ማለቱ እዚህ ላይ ሳየው በሄድኩበት የአዶናይ ስም ሲነሳ የአዶናይ እንደዚህ ተናገረ እንደዚህ ሆነ ሲባል ስሰማ ራሴ እኔ ያሳደኩት ልጄ ይህ ነው፣ ከኔ ጋር የሚያወራ ልጄ ይህ ነው በእውነቱ ብዬ ለራሴ አስባለሁ። ስለዚህ በራሴ ደግሞ ለልጄ እለዋለሁ ሁሌ አንተ ብርቱ ነህ፣ አይዞህ፣ ወደፊት ሂድ እለዋለሁ። ስለዚህ ልጄም ሆኖ እኮራበታለሁ። ገና ከልጅነቱ ጀምሮ የኮራበት አሁን በይበልጥ ደግሞ በልጄ እየኮራው ነው። ቀደም ለተናገረው ሰይፉ ፋንታውን ግን እጅግ አሳዛኝ ነው። ለአንድ እናት ምን ያህል ሊጎዳ እንደሚችል አስቡትና የሰይፉ ፋንታውን ንግግር እጅግ በጣም አስቀያሚ ነው። ከአንድ ትልቅ ሰው የማይጠበቅ ሰይፉ ከእንግዲህ በእድሜም ትልቅ ነው፣ በያዘው ስራም ትልቅ ደረጃ የደረሰ ነው። ሆኖም ግን የሱ አስተሳሰብ ግን ገና እንዳለ ያስታውቃል። ምክንያቱ ልጄ በራሱን ጥረት እንደዚህ ሲያደርግ ሲሰራ ሲለፋ ሌሎችን ሲያግዝ ሲያበረታታ አይዞህ ማለት ሲገባው ለሱ ግን እንደ ትልቅ ሳይሆን ልክ እንደ ታናሽ ወርዶ ለሱን ለማውደቅና አስነካክሎ ለመትረፍ ያደረገው ግን እጅግ አበሳጭቶኛል፣ ከፍቶኛልም እንደናት ብለው ተናግረዋል። ለሰይፉ ፋንታውን ጥብቅ መሳሰቢያ የፈለጉት እኔ ለአዶናይ እናቱ ነኝ፣ በማህፀኔ ወልጄዋለሁ፣ በ9 ወርም ጸንሼ ብዙ ነገር አይቼበታለሁ እስከወልድ ድረስ እስካሳድገው ድረስ። ስለዚህ ለልጄ ደግሞ ሰይፉ ፋንታውን ራሱን አሁን ወልደዋል፣ ልጆች አሉ። ቀጣይ ህይወት ምን ያህል ሊኖራቸው እንደሚችል እሱን የሚገምተው አይደለም። እንኳን ልጄ እንደዚህ አይነት ሳይኖረው እንደዚህ አይነት ያን ያክል ወጣ ያለ ያን ያክል መጥፎ ባህሪ ሳይኖረው ስለዚህ እንደዚህ አይነት አስተሳሰብ ግን ከሰይፉ ፋንታውን አልጠብቅም ነበር። ለዚህ ስላረጋውም እንደዚህ ስለተናገረ ልጄ ወደ ኋላ አይመለስም። እኔስ ካለው ወላጆቹም ሁሉም ከጎን እንቆማለን ብለው ከተናገሩት በኋላ አሁን
ትናንት ማታ እንደተናገሩት ከሆነ ምክንያቱ ሰይፉ ፋንታሁን ከተናገሩ በኋላ ምክንያቱ የአዶናይ እህት ቲክቶክ የምትጠቀማለች በጣም ኃይለኛ የሆነችው ማለት ነው። ስለዚህ ከሷ ጋር በነበራት ቆይታ ነው ይሄን የሚናገሩት ማለት ነው። ስለዚህ አሁን ደግሞ ልጄ ከአንድ አምለሰት ኢንተርቪው ሲያደርግ ሲሰማው እጅግ ደግሞ ይበልጥ ኮራበት። ለካ ልጄ እንደዚህ ነው ብዬ ለራሴ ማመን እስኪያቅተኝ ድረስ በደስታ ተሞላው። በሰይፉ ፋንታሁን ያዘንኩትን በአምለሰት ላይ ቀርቦ ሲያወራ ይበልጥ ደግሞ እንደገና ደስ አለኝ። ውስጤም ተደሰተ፣ እምባይም መጣ፣ አለቀስኩ። ስለዚህ በሱ ሲናገር የነበረው በተለይ በአምለሰት ሾው ቀርቦ የተናገረውን ሁሉ በቃ እያየሁትና እየሰማሁት ነበረ። እውነት ይሄ ግን ልጄ ነው ያሳድግኩት ነው እያልኩ እደነቃለሁ፣ እናቱ ሆኜም እንኳን ማለት ነው። ስለዚህ አመሰግናለሁ ለአምለሰትም ልጄ እዚህ ላይ አቅርበሽ ስለጠየቅሽው ልጄ ላይ አክብረሽም ይሄን ትልቅ ደረጃ ሰው ይደርሳል፣ ለሌሎችም ያግዘ ነው። ብዙ ባህሪያቶች አሉ፣ ብዙ ጸባዮች አሉ፣ ብዙ ያግዛል፣ ሰው ይለፋል፣ ሰዎችን በነጻነት እንዲኖሩ እያደረገ ነው ብለሽ እንደ ትልቅ ሰው ቆጥረሽ ስለጋበዝሽውና ልጄን ደግሞ እንደገና ሐሳቡን እንዲያወራ የተሰማውን ያደረገውን ሁሉ መጥቶ ለሚወዱትም ለሚጠሉትም ሁሉ ድምጹን እንድሰማ እድሉን ስለከፈትሽለት ደግሞ በጣም 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 አመሰግናለሁ ልጄ ብለው በቲክቶክ ተናገሩ። ጨምሮም ለአምለሰት ሰይፉ እዛ እንዳይቀርብ ልጄንም ሊያገኘው ቢሞክርም ቢለፋም ፍቃደኛ አልነበረም። አንቺ ግን ጠርተሽ በዛ ላይ ደግሞ አክብረሽ ለ30 ሰው የሚሆነው ምግብ ግን ለአንዱ ልጄ ስታቀርቢው እንባዬ መጣ። በጣም ደስ አለኝ። ስለዚህ እጅግ እግዚአብሔር ስራሽን፣ ህይወትሽን፣ ልጅሽን፣ ትዳርሽን ይባርክልሽ። ልጄን ስለወደድሽው ደግሞ እጅግ እኔ በጣም እወድሻለሁ፣ አከብርሻለሁ። ላንቺም የሚያከብር ትውልድ ይስጥሽ ልጄ ብለው መርቀዋል። ጨምሮም ለልጃቸው አዶናይ ማለት ነው አሁን አንተ ባንዱ ስትገለል ባንዱ ትከብራለህ፣ ባንዱ ስትጠላ ባንዱ ትወደዳለህና በሰይፉ የተነገፍከውን እድል በሰይፉ የፈለግከውን ነገር ለማግኘት ያላገኘውን በአምለሰት ግን ሁሉም ነገር አገኘ። የፈለግከው ነገር ተናገርክ ብሎም አክብሮትም ከዛ በበለጠ ደግሞ አከበረችህና አንተንም ሰው ሲያከብርህ ደግሞ አንተም ከጠበቁ በላይ ስራ ልጄ አነሱንም ደስ አሰኛቸው። በስራም እንደገና ዳግም ይጦርሃል እርግጠኛ ነኝ። ስለዚህ ለአምለሰት ደግሞ ያንተ ባለውለታ ናት። ስለዚህ ሰው ላይ ቀርበ የሰጠኸውን ሁሉ አይቼዋለሁ፣ ሰምቼዋለሁ፣ በአንተም ኮርቻለሁ። ለልጄንም አምለሰትንም እግዚአብሔር ይስጥሽ ይባርክሽ ብለው አመሰገኑ። በስተመጨረሻም ጠቅልል አድርገው ሲያወሩ ለኢትዮጵያ ሕዝብ ማስተላለፈው የምፈልገው መልእክት ይሄ የኔ ልጅ አይደለም የሁላችንም ነው። ግን ሰው አይሳሳትም ማለት አይደለም። ሰው ፍጹም አይደለም። ሰው ሙሉ ለሙሉ ትክክል ማለት አይደለም። ስህተት አለው፣ ድክመት አለው፣ ኃጢአት አለው። ልክ ጽድቅም እንዳለው ልክ በጎነትም እንዳለው ሰው እስከሆነ ድረስ ይሳሳታልና ልጄ ቢሳሳት ልጄ ወደ ላሁን መንገድ ቢሄድ እንኳን እናንተ ልጃችሁ፣ ወንድማችሁ፣ ጓደኛችሁ ስለሆነ ምከሩት እንጂ ወደ እንዲሄድና ዓላማውን እንዲስት እንዳታደርጉልኝ ብለው ለኢትዮጵያ ሕዝብ በመላው ደግሞ ሐሳባቸው ሰጥቷል ማለት ነው። የተከበራችሁና የተወደዳችሁ ስለዚህ የአዶናይ እናት መልእክት እንዴት አያችሁት እናንተ? ትክክል ነው የተናገሩት። ስለ ሰይፉ ፋንታሁን የተናገሩት ነገር ጥሩ አልሰራም። ለማበረታታት ሲገባው እሱን ለማዳከም ሞከረ። ባይሆን ለምን